እሺ በዚህ አንቀጽ እንግዲህ በሁለተኝነት የተቀመጠው ሐሳብ ከክርስቲያናዊ ስነ ምግባር አኳያ ስለ ባለ አደራነት ነው። የመሰረተ እምነቱ 3.6.72 እንደዚህ ይላል። ክርስቲያን ከእግዚአብሔር በተቀበለው ማንኛውም ነገር ባለአደራ እንደሆነ ክፉ ለሆነው ለዚህ ዓለም ክብርና ጥቅም ሳይሸነፍ የእግዚአብሔር ባለአደራነቱንም ሳይዘነጋ በትጋት እየኖረ የእግዚአብሔርን ፈቃድ ማስቀደም እንደሚገባው ታምናለች፣ ታስተምራለች። ስለዚህ ማንኛውም ክርስቲያን ባለአደራ እንደሆነ ይህም መሰረተ እምነቱ ይነግረናል ማለት ነው። ከዚህ አኳያ እንግዲህ ቤተክርስቲያናችን በተለይ ከክርስቲያናዊ ስነ ምግባር አኳያ ባለአደራነትን እንደዚህ ትገልጠዋለች። ከእያንዳንዱ አማኝም ደግሞ ትጠብቃለች። ስለዚህ እያንዳንዱ አማኝ በተሰጠው ነገር ሁሉ ባለአደራ ነው። ይህም የሚለም ማለት ነው እያንዳንዱ አማኝ በተቀበለው ማንኛውም ነገር ባለአደራ እንደሆነ ይለናል መሰረተ እምነቱ ማለት ነው። ስለዚህ ባለአደራነት የእግዚአብሔር የሆነው ወይንም ደግሞ ከእግዚአብሔር የተቀበልነው የትኛውም ማለት ነው የሚዳሰስም የማይዳሰስም ሀብት ማለትም ቁሳዊውም የሆነ ያልሆኑ ነገሮች ሁሉ በኃላፊነት ማስተዳደር ማለት ነው ባለአደራነት ማለት። እያንዳንዱ ነገር ከእግዚአብሔር እንደተቀበልን በማመን ይጀምራል ባለአደራነት። ስለዚህ ሁሉ ነገር ከእግዚአብሔር የተሰጠን ነው። ሁሉ ነገር ስንል ደግሞ የሚዳሰስም የማይዳሰስም የትኛውም ነገር ቁሳዊም ያልሆነ ማለታችን ነው። ከዚህ አኳያ ለምሳሌ የማይዳሰስ አንዱ ጊዜ ነው እና ስለዚህ አሁን ጊዜ ቢሆን ለጊዜም ባለአደራ ነን። ጊዜያችንን በአግባቡ ልንጠቀም እና ልናስተዳድረው ይገባናል። እንደ ቁሳዊ ነገሮች የተሰጡን ገንዘብ፣ ንብረቶች፣ የተለያዩ ነገሮችም ሁሉ ማለት ነው እግዚአብሔር በኃላፊነት እንድናስተዳድረው የሰጠን እንደሆነ መገንዘብ በጣም ያስፈልገናል። እግዚአብሔር እንግዲህ ሁሉን ፈጥሯል። ሁሉን እግዚአብሔር ፈጥሮ ግን የፈጠረውን ፍጥረት ደግሞ እንዲያስተዳድሩ እና በታማኝነት እንዲጠብቁ አደራ የሰጣቸው የሰው ልጆች ናቸው። ይህንን ዘፍጥረት ይነግረናል። ዘፍጥረት ምዕራፍ 1 ከ28:2-15 ላይ ማለት ነው። ስለዚህ እግዚአብሔር ፈጠራቸውና ምድርን ሰጣቸው፣ ተንከባከቧት አላቸው ማለት ነው። ስለዚህ አስተዳዳሪነትን ለሰው ልጆች እንደሰጠ እንመለከታለን እና እግዚአብሔር ለሰዎች ልጆች ደግሞ የሚጠቀሙበትን ጊዜ ሰጥቷል። የሚጠቀሙበትን ተፈጥሮ ሰጥቷል። ዕውቀት ሰጥቷል። ገንዘብ ሰጥቷል። ጉልበት፣ ጤንነት፣ ጸጋ፣ አገልግሎት ሰጥቷል። እግዚአብሔር ያልሰጠን ምንም ነገር የለም። ከዚህም በተጨማሪ ደግሞ የምንጠብቃቸውን እና የምንንከባከባቸውን ደግሞ ነገሮች ሰጥቶናል። ወላጆች ሰጥቶናል። የትዳር አጋሮች ሰጥቶናል። ልጆች ሰጥቶናል። ቤተሰቦች ሰጥቶናል። ጎረቤቶች ሰጥቶናል። እንስሳቶች፣ ተክሎች፣ መልክዓ ምድር፣ እነዚህ ሁሉን በአደራ የተሰጡን ነገሮች ናቸው። ስለዚህ እያንዳንዱ አማኝ የተሰጠውን የሚጠቀምበትንም ነገር ደግሞ የሚጠብቀውንም የሚንከባከበውንም ነገር በማወቅ እነሱን መጠበቅ፣ መንከባከብ የሱ ኃላፊነት እንደሆነ እግዚአብሔር የሰጠው ባለአደራነት እንደሆነ ሊገነዘብ ያስፈልገናል ማለት ነው። ስለዚህ ማንኛውም አማኝ ከእግዚአብሔር የተሰጠውትን ነገሮች ሁሉ በኃላፊነት ሊጠቀምባቸው ይገባል እንጂ ሊያባክን አይገባም፣ ሊያበላሽ አይገባም፣ ሊጎዳ ወይንም ሊያጠፋም ደግሞ አይገባም። እዚህ ይህንን ባለአደራነት ግን በመረዳት መመላለስ ራሱም ደግሞ እንደሚያሸልም ነገር ግን ባለአደራነታችንን እንደ ኢምንት ነገር ቆጥረኑ ደግሞ ካባከነው ደግሞ ቅጣትም እንደማይቀር በሉቃስ ወንጌል 12:35-48 ላይ ጌታ ኢየሱስ በነገረን ምሳሌ ውስጥ እንመለከታለን ማለት ነው። ስለዚህ ባለአደራነት ምን አለው? በመጨረሻ ያሸልማል። ነገር ግን የሰጠንን ነገር ግን ማባከን እንደሚገባ ግን አለመጠቀም ደግሞ ሊያስቀጣም እንደሚችል የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ አንድ አማኝ እንደ መሰረተ ክርስቶስ ቤተክርስቲያን እንደ ማንኛውም ደግሞ በእርግጥም የክርስቶስ ተከታይ ባለአደራነቱን በሁሉም የሕይወቱ አቅጣጫ ለእግዚአብሔር ክብር
የእግዚአብሔርን ፈቃድ በማስቀደም መግለጥ ይኖርበታል። ስለዚህ የተሰጡትን ነገሮች ለእግዚአብሔር ክብር የሚሆን ፈቃዱን እያስቀደመ የተሰጡትን ነገሮች ለእግዚአብሔር ክብር በማይሆን ነገር ባለመጠቀም ገንዘቡን ማለት ነው ጊዜውን ማለት ነው ለእግዚአብሔር ክብር በማይሆን ነገር ባለመጠቀም ይሄ ክርስቲያናዊ ስነ ምግባርን መግለጥ ባላደራነቱንም ማሳየት ያስፈልገናል። ከዚህ አኳያ እንግዲህ የተሰጡትን ነገሮች በታማኝነት በቅንነት በጽድቅ በሚገለጥ በህይወት እና በጠባይ በግብር ማሳየት ይኖርበታል ማለት ነው። ስለዚህ ከንግግር ጋርም ከህይወት ጋርም ከግብር ጋርም በሚታይ መንገድ ባላደራነቱን ማሳየት ያስፈልገናል። ከሁሉም በላይ ያለን ነገር ሁሉ እግዚአብሔር ነው። ሁሉ ነገር እግዚአብሔር ነው። ለዚህ ለእግዚአብሔር እውቅና መስጠት ያስፈልጋል። ስለዚህ እሱ ነው የሰጠን። ምንም የኛ የሆነ ነገር የለም። እሱ ስለሰጠን ደግሞ ለእግዚአብሔር ክብር በሚሆን መንገድ ማገልገል መጠቀም ብቻ ይኖርብናል ማለት ነው። ስለዚህ እሱ ስለሰጠን ለክብሩ የማይሆን ለሰዎችም ጥቅም በማይሆን መንገድ ልንጠቀምበት አይገባም። በማናለብኝነት ልናባክነው አይገባም። ይልቁንም ያለንን ነገር ተጠቅመን ሌሎችን መርዳት ነው ያለብን እንጂ ያለንን ነገር ተጠቅመን ሌሎችን መጉዳት የለብንም። ስልጣን የሰጠን እግዚአብሔር ነው። ገንዘብ የሰጠን እግዚአብሔር ነው። በተሰጡን በእነዚህ ነገሮች ሌሎችን ልንጎዳ አይገባም። ይሄ ባላደራነት አይደለም። ሌሎችን መበዝበዝ አይገባም። ከሌሎች ልንነጥቅ አይገባም። በዚህ መንገድ አይደለም መገለጥ ያለብን። ይልቁንም ሌሎችን በመጥቀም ነው መገለጥ ያለበት። ስለዚህ ክርስቲያን እንደ ባላደራ የተሰጠውን ገንዘብ፣ ጊዜ፣ ዕውቀት በኃላፊነት ስሜት ሳያባክል ሊጠቀምበት ይገባል። በተለይም እንግዲህ በዚህ ዘመን እንደምታውቁት ጊዜያችንን የሚወስዱ ያላሰብነውን እንድናደርግ የሚያደርጉ ብዙ ነገሮች አሉ ከቴክኖሎጂ ጋር በተያያዘ። በዚህ መንገድ እንግዲህ በእውነት ክርስቲያናዊ ባላደራነታችን እየተሸረሸረ እንዳይሄድ ልንጠነቀቅ ያስፈልጋል። ከዚህ አኳያ እንግዲህ ጊዜያችንን በአግባብ መጠቀም፣ ገንዘባችንን በአግባብ ዕውቀታችንንም በአግባብ ክርስቶስን በሚያሳይ መንገድ ለእግዚአብሔርም ክብር በሚሆን መንገድ መጠቀም፣ ሰዎችንም በሚጠቅም መንገድ መጠቀም እንጂ በሚጎዳ መንገድ እንዳይሆን እንግዲህ ይሄ ከእያንዳንዱ አማኝ የሚጠበቅ ነገር እንደሆነ ልብ ማለት በጣም ያስፈልገናል። ከዚህም ባሻገር ክርስቲያናዊ ባላደራነት ውስጥ ያለው ነገር ምንድነው? እያንዳንዱ ነገር ተሰጥቶት ስለሆነ ክርስቲያን ባላደራ የሆነ ክርስቲያን የተሰጠውን ይሰጣል። ስለዚህ የተሰጠውን ይሰጣል፣ ለሌሎች ያካፍላል ማለት ነው እንጂ የሱ ያልሆነውን አይወስድም፣ አይነጥቅም። ክርስቲያናዊ ባላደራ ክርስቲያን ማለት ነው። ስለዚህ አይነጥቅም እና ይሄ ያልተገባ ክብርና ያልተገባ ንጥቂያ ሊርቅ ይገባዋል። ከዚህ ባሻገር የተሰጠውን በአግባቡ እና በኃላፊነት መጠቀም መልካም የሆነውን የእግዚአብሔርን ፈቃድ በህይወቱ እያስቀደመ ደግሞ መኖር ይገባል። ለሌላው ማካፈል ይገባዋል ማለት ነው። ስለዚህ ከባላደራነት አኳያ በተለይም ሁሉ እንደተሰጠን እያንዳንዱ አማኝ በመገንዘብ እንግዲህ ይልቁንም የተሰጠውን በኃላፊነት በመጠቀም ለእግዚአብሔር ክብር በሚሆን መንገድ መጠቀም ይጠበቅበታል። ተጠያቂነት እንዳለው ሊያስብ ይገባል። እግዚአብሔርን በሚያከብር ሰዎችንም በሚጠቅም መንገድ ያለንን ነገር ደግሞ ልንጠቀም፣ ልንሰጥ፣ ልናካፍል ይገባል። ባላደራ እንደዛ ነው። ያለውን የሚቀብር አይደለም። ባላደራ ያለውን ይሰጣል፣ ያካፍላል፣ ያለውን ነገር ይመነዝራል እና እግዚአብሔር የሰጠንን ጸጋዎች፣ ስጦታዎቻችንን፣ ዕውቀቶቻችንን፣ ገንዘቦቻችንን ያሉንን ነገሮች ሁሉ ለእግዚአብሔር ክብርና ለወገኖች ጥቅም፣ ለሰዎችም ጥቅም ልናውለው እንደሚገባ ይህ ሀሳብ ይነግረናል ማለት ነው። ሌላው የመጨረሻው በክርስቲያናዊ ስነ ምግባር ስር ያለው ሀሳብ በ3.6.73 ላይ መለየት ወይንም ቅድስና የሚል ነው። ማንኛውም አማኝ በክርስቶስ የቤዛነት ስራ
አምኖ በመጽደቁ ድጋሚ አምነዋለሁ አነባዋለሁ። ምእመናን በክርስቶስ የቤዛነት ሥራ አምነው በመጽደቃቸው ከዓለማዊነትና ለዓለም ከሚመች ከንቱ ልምምዶች ሁሉ ተለይተው ለእግዚአብሔር ክብር እየኖሩ እንደ ብርሃን ልጆች በመመላለስ የጽድቅን ፍሬ በማፍራት መኖር እንደሚገባቸው የመሰረተ ክርስቶስ ቤተ ክርስቲያን ታምናለች፣ ታስተምራለች። ስለዚህ ከክርስቲያናዊ ስነ ምግባር አኳያ የምናየው ሌላኛው ሀሳብ ስለ መለየትና ስለ ቅድስና ነው። ስለዚህ አማኞች እንግዲህ በክርስቶስ የቤዛነት ስራ ያመኑ ናቸው እና የጸደቁ ናቸው። ስለዚህ በዚህ ሀሳብ ውስጥ የምንመለከተው የመጀመሪያው ሀሳብ በቤዛነት ስራ የጸደቀ አማኝ ሕይወት ምን አይነት እንደሆነ ይህ ሀሳብ ይነግረናል ማለት ነው። ስለዚህ ከሁሉም በላይ የመሰረተ ክርስቶስ ቤተክርስቲያን አማኞች ሁሉ የጸደቁት ጌታችን ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ እንደሆነ ታምናለች። ድነት በእምነት በጸጋ እንደሆነ ታምናለች። ኤፌሶን 2:1-5 ላይ እንደምንመለከተው ማለት ነው። ስለዚህ በክርስቶስ የቤዛነት ስራ አማኞች ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከጠላትነት ወደ ልጅነት እንዳመጣቸው በመገንዘብ ድነታቸውን እንግዲህ በለወጠ ሕይወት ሊገልጡት እንደሚገባም ቤተክርስቲያን ታምናለች። ስለዚህ ማንኛውም አማኝ የጸደቀው በክርስቶስ የቤዛነት ስራ ነው። ይህንን እያንዳንዳችን ልንገነዘብ እንደ አማኝ ይገባል እና ድነት በእምነት ነው። ድነት በጸጋ ነው። ክርስቶስ በሰራው ስራ ነው። ስለዚህ በክርስቶስ የቤዛነት ስራ በክርስቶስ ቤዛነት ደግሞ የጸደቀ ማንኛውም አማኝ ደግሞ የክርስቶስ ነው። አማኝ በክርስቶስ ከጸደቀ አንዱ ሊገነዘበው የሚገባው ነገር የሱ ባለቤት ክርስቶስ ነው። ምክንያቱም እሱ ስለዋጀው ቤዛ ስላደረገው፣ ስለዚህ የክርስቶስ ነው፣ በዋጋ ስለተገዛ ማለት ነው። አንደኛ ቆሮንቶስ 7:23 ላይ ይህንን ይነግረናል። በዋጋ ተገዝታችኋልና ይለናል። ስለዚህ ራሳችን አይደለንም፣ የክርስቶስ ነን። ለገዛን ደሙን ለከፈለልን በመስቀል ላይ ለሞተልን ማለት ነው። ስለዚህ ይህ ማንነት ደግሞ እርሱን ከዓለም ወይም ከክፉ በመለየት በቅድስና ሕይወት እንዲመላለስ ያደርጋል። እውነት ነው። በክርስቶስ ቤዛነት ስንጸድቅ ይሄ መጽደቃችን የሚያደርገው ነገር ምንድነው? እኛን ከዓለም ይለያል። ዓለምን እንድንጠላት ያደርጋል። ይልቁንም በጽድቅና በቅድስና እንድንኖር ያደርገናል። ይህ ሕይወት ከእያንዳንዱ በክርስቶስ ቤዛነት ከጸደቀ አማኝ ሁሉ ይጠበቃል። ስለዚህ እንኖርበት ከነበረው ነገር ሁሉ ምን እንላለን? እንወጣለን፣ እንርቃለን። የእግዚአብሔር ቃል እንደሚነግረን ማለት ነው። እንኖርበት እንመላለስበት ከነበረው ከከንቱ ልምምድ ከከንቱ የሕይወት ዘይቤ ወጥቶ ወደ ሕይወት ወደ ጽድቅ ወደ ቅድስና እንዲመጣና በዛ ውስጥ እንዲኖር የሚያደርግ ነው የክርስቶስ ቤዛነት ማለት ነው። ስለዚህ ከዓለም መለየትን ያመጣል ማለት ነው። ከዓለምን ስንጠላት እንለያታለን። ስለዚህ በሕይወት በአመለካከት በምርጫ ከዓለም እንለያለን፣ በተለያየ ነገር ማለት ነው። ከዓለም መለየት በተለይ የሚገለጠው በአመለካከት በቃልና በግብር ክርስቶስን በሚያከብርና እንደ ቃሉ በሆነ ሕይወት ነው። ስለዚህ በእንደዚህ አይነት ሕይወት በእርግጥም ከዓለም መለየታችን መታየት ይኖርብናል። አመለካከታችን ከዓለማዊ አመለካከት መለየት አለበት። ግብራችን፣ ቃላችን፣ ንግግራችን፣ አካሄዳችን ክርስቶስን በማክበር መገለጥ ይኖርበታል። ስለዚህም በክርስቲያናዊ ስነ ምግባር ውስጥ አንዱ የምንመለከተው ከዚህ አኳያ ማለት ነው ማንኛውም ክርስቲያን ከማያምኑ ጋር በማይመች ግንኙነት ውስጥ መግባት አይኖርበትም። በሁለተኛ ቆሮንቶስ 6:14-18 እንደሚነግረን ማለት ነው። እንዲሁም ያልዳኑ ሰዎች ባህሪ የሆኑት ክፉ ድርጊቶችና ባህሪያት፣ ልምምዶች እያንዳንዱ አማኝ ማድረግ የለበትም። የዓለም ስላልሆነ ከዓለም ስለወጣ ስለጸደቀ ቅዱስ ስለሆነ ማለት ነው፣ ከዓለም ስለተለየ። ስለዚህም ለምሳሌ ነፍሰ ገዳይነት፣ ዘማዊነት፣
ዝሙት፣ ተመሳሳይ ጾታ ግንኙነት፣ ህገወጥ የሰዎች ዝውውር፣ ውሸት፣ አለመታመን፣ ሐሜት፣ የተለያዩ ነገሮች ማለት ነው። ከነዚህ ሊቆጠብ ይገባል። ምክንያቱም እነዚህ የዓለም ናቸው ማለት ነው። ስለዚህ ከዓለም እና የዓለም ከሆኑት ነገሮች ሊለይ ይገባል የክርስቶስ ስለሆነ ማለት ነው። እና ይህንን ከማድረግም ሆነ ከመተባበር ሊርቅ ይጠበቅበታል። አንደኛ ጢሞቴዎስ 1 ከ8 እስከ 10 ላይ ይህንን እንመለከታለን። እንዲሁም እያንዳንዱ አማኝ መቀደስም ይኖርበታል። ስለ መቀደስ ስናወራ እንግዲህ የክርስቲያን የቅድስና ህይወት መለኪያው ራሱ እግዚአብሔር ነው። ምክንያቱም እንደሱ ነው እንድንቀደስ የተጠራ ነው። የእግዚአብሔር ቃል የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይለናል በአንደኛ ጴጥሮስ 1:15 ላይ ማለት ነው። ስለዚህ እሱ ቅዱስ እንደሆነ ስለዚህ እናንተም ቅዱሳን ሁኑ። ይህ ማለት ምንድነው? ለቅዱሱ አምላክ በሚመጥን የህይወት ቅድስና ልክ ለእግዚአብሔር ክብር መኖር ይኖርበታል ማለት ነው። ለሱ ለቅዱሱ አምላክ በሚመጥን የቅድስና ልክ ለቅዱሱ አምላክ በሚመጥን የህይወት ቅድስና ልክ ለእግዚአብሔር ክብር መኖር ከእያንዳንዱ አማኝ ይጠበቃል። እንደዚህ አይነት የስነ ምግባራዊ ህይወት ከአማኞች እንደሚጠበቅ በማወቅ እንግዲህ በእርግጥም ኑሮዬ፣ አመለካከቴ፣ ምልልሴ ለዛ ለቅዱሱ አምላክ ይመጥናል ወይ ብሎ ማሰብ ለሱ የሚገባው ነው ወይ ብሎ ማሰብ በጣም አስፈላጊ ነው ማለት ነው። ምክንያቱም እርሱ ቅዱስ እንደሆነ የጠራችሁ ቅዱስ እንደሆነ ቅዱሳን ሁኑ ተብሎ እንደተጻፈ ማለት ነው። ስለዚህ ስለ ቅድስና ስናስብ እያንዳንዱ አማኝ ራሱን ከሌላው ጋር ማለካከት አይጠበቅበትም። ምክንያቱም ከቅድስና አኳያ እንድናየው የተነገረን እንድንመስለው የተነገረን ራሱ ቅዱሱ እግዚአብሔር ስለሆነ ማለት ነው። ስለዚህም የእግዚአብሔርን ጽድቅ፣ የእግዚአብሔርን መልካምነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነት በሚያሳይ የህይወት እና የጽድቅ ፍሬ በማፍራት ማለትም ጽድቅን በማውራት ብቻ ሳይሆን በመኖር መመላለስ ከእያንዳንዱ አማኝ ይጠበቃል ማለት ነው። ስለዚህም እያንዳንዱ አማኝ ይህንን የቅድስና ህይወት እግዚአብሔርን በሚያሳይ መንገድ መግለጥ ክርስቲያናዊ ስነ ምግባሩም ስለሆነ ማሳየት ይኖርበታል። ሌላው እንግዲህ በክርስቶስ ቤዛነት የጸደቀ አማኝ ውጫዊውም የሆነ ገጽታ አለው። ውጫዊ ገጽታውን ስንመለከት በተለይም በክርስቶስ የመስቀል ስራ የጸደቀ አማኝ መቀደሱን ማሳየት ይኖርበታል። መለየቱን ማሳየት ይኖርበታል። ይህም አግባብ በሆነ ሌሎችን በማያሰናክል እግዚአብሔርን ከማያከብር ከማህበረሰቡ ልማድ ከሚያፈነግጥ እና ድሆችን ከሚያሸማቅቅ አለባበስ፣ የፀጉር አሰራር በመቆጠብ መገለጥም ይኖርበታል ማለት ነው። ስለዚህ ሌሎችን የማያሰናክል እንደ ብርሃን ልጆች አማኞች እንዲመላለሱ የሚያደርግ ምስክርነታቸውን የማያጠፋ ይልቁንም ሰዎችን ወደ እግዚአብሔር እንዲመጡ በሚያደርግ የህይወት ልክ የህይወት ስርዓት እና ባህሪ እና ግብር ሊገለጥ እና ሊመላለስ ያስፈልጋል ማለት ነው። ስለዚህ ሌሎችን ባለማሰናከል ሊኖር ይገባል። የብርሃን መኖር እሱ ስለሆነ ማለት ነው። ተልእኮን በሚያሳይ ክርስቲያናዊ ተልእኮን በሚያሳይ ሌሎችን በሚማርክ እንጂ እግዚአብሔርን ከማያከብር ነገር ኢቭን ከማህበረሰቡም ልማድ የሚያፈነግጥ አካሄድም ሆነ አመለካከት እንዲሁም ደግሞ ግብር እያንዳንዱ አማኝ ሊርቅም ያስፈልጋል። ስለዚህ ውጫዊ በሆነ አለባበስም
ሳይቀር ማለት ነው እግዚአብሔርን ከማያከብር እንዲሁም ደግሞ ከልማድም ካፈነገጠ ነገር እያንዳንዱ አማኝ ሊቆጠብ ያስፈልገናል ማለት ነው። ስለዚህ አንድ ክርስቲያን ውስጣዊ ለውጥ ውጫዊ በሆነ አውደገብ ታይታ መገለጥ ይኖርበታል ማለት ነው። ውስጣዊ ለውጣችን መለየትና መቀደሳችን ውጫዊውም አውደገብ የሆነ ታይታ ሊኖረን ይገባል። ስለዚህ አውዱን ያማከለ ማህበረሰቡን የማይቆረቁር መሆን ይኖርበታል። በዚህ መንገድ በቤተሰቦቻችን በአካባቢያችንም መካከል መመላለስ ያስፈልገናል። ስለዚህ አማኝ እንግዲህ ባለባበሱ ለፀጉር አሰራሩ መጠንቀቅም ያስፈልገዋል። ምክንያቱም የሚያደርገው ነገር ሁሉ ጌታን የሚያከብር ሌሎችን በውስጥም ሆነ በውጭ ያሉትንም ደግሞ የማያሰናክል መሆን ይኖርበታል። ስለዚህ ካለማሰናከል ህይወት የሚጠበቅ የተቀደሰ ከዓለም የተለየ ህይወትና ኑሮ ልምምድ ስነ ምግባር ባህሪ ንግግር እንዲሁም ተግባር ከእያንዳንዱ አማኝ ይጠበቃል። ይህ እንግዲህ የመሰረተ ክርስቶስ ቤተክርስቲያን ከእያንዳንዱ አባላቶቿ የምትጠብቀው ወይም መመላለስም ይገባቸዋል ብላ የምታስተምረው ደግሞም የምታምነው ክርስቲያናዊ ስነ ምግባር ነው ማለት ነው። ይህም በመሰረተ እምነቱ ላይ በግልጽ የተቀመጠ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ተባረኩልኝ።